በብሔር ቢሆን ኖሮ እኮ እቺና እቺ ልጅ እንኳን እንገናኝ ገባ ያለችው ደግሞ ወደ ኦሮሞ ወደ አማራ ወሮሬ ጥልሻለሁ እንደዚህ አላልኳትም ነው የአማራ ህዝብም የኦሮሞ ህዝብ ህዝባችን ነው ገባ በፖለቲካ ከመጣርም ፖለቲከኛ ከፖለቲከኛ ጋር ይጣላል ቆይ እኔ ጋር መጀመሪያ የነበራችሁ ጊዜ አልፈልግሽም ስትላት አልነበረ ወጪ ይሁን ማን ያልገር ከዛን ጊዜ የብዙ የመቀራረብ ነገሮችን አልነበረን ገባካ ከዛ በኋላ ነው እየተቀራረብን ያመጣ ከተያየን ቆኛ እዚህ አዲሶች አይደለንም እኮ ከሁለት ዓመት ከአንድ ዓመት በፊት ነው የምንተዋወቀው ኦኬ እና ማለት እኔ ብዙ ምንም መጥፎ ነገር እስካሁን አላወራሁም ያ ኦሮሞ ህዝብ እንደዚህ እንጨርሰዋል ምንም ነገር አላልኩም ዮኒ ማኛ ላይክ ጌይ ነው ከህቱ አስረግዞ ነው እህቱ የመጣው ቤተሰቦቹን ደፍሮ ነው የመጣው እናቱ እንደዚህ ከሊንዳ ወልዷል ማለት ብዙ ነገሮች ነው እየሰማኝ ነው let me ask you a question do you truly love her be honest with me man because እቺ ልጅ ከእናቷ ጋር ከማን ጋር የምትባለው ለአንተ ብላ you don't do that for her no ኦኬ ንገር አንተ ታደርገው አሁን ለምሳሌ ልጠይቅህ አንተ እናትህን ዴዚ ዲስስፔክት እያደረገች ከአንተ ጋር ፍቅር መሆን ትችላለች እስቲ አብራራልኝ በፈለግ ማለት አቀራረብኩ አገናኝቻቸዋለሁ እኮ ከእናቴ ጋር ኢቭን በቪዲዮ ማኛ ኦኬ የዛን ጊዜ እኮ ላይክ አይባልም አይዋቃሉ ግን ምንም ማድረግ አልችልም በቃ ከአቅሜ በላይ ሲሆን ቤተሰቦቼ በሙሉ ነው እየተጣሉ እንዳለን የተጣላሁት ከቤተሰቦቼ በዚህ የሁለት ቀን የተነሳ ማለት ገባ ኢቭን እናቷን እንደዚህ ስታረጋት ቤት ዘግታት ነው የምትውለው ኢትዮጵያ እኛ ተባብረን ያወጣናት ከኢትዮጵያችን ልጅ ቤት ዘግታት ነው የምትውለው 11 ሰዓት ነው የምትመጣው በኢትዮጵያ 11 ሰዓት ማለት ነው በቪዲዮ መውጣት ይችላል bro like መኝታ ቤት ያለው ሶኬ መውጣት ይችላል I don't care bro ኦኬ ስም ማርያምን ማለት ነው 11 ሰዓት ነው እናቴ የምትመጣው ገባ 11 ሰዓት መጣ ነው ምግብ የምትሰጣት ይሄ ውሸታም ትበል ዲዚ ሜሊም ውሸታም ትበል ግን ፍሪጅ የለም ወይ ቤት ውስጥ ምግብ የለም ወይ አሞራው እዚህ አይደለም ዮኒ ማኛ አሁን ያልገባክ ነገር አለ ኢትዮጵያ ውስጥ ነው እያልካለሁ ከኢትዮጵያ እኛን እንድትወጣ ያደርጋል እኔ እነግርሃለሁ እንዳትሞት እቺ አይኔ ያየው የሆነ ሴት ልጅ እንድትጎዳ አልፈልግም ነገ በህቴ ይደርሳል በእናቴ ይደርሳል አልፈልግም ይሄን ነገር እንዴ የቆዩት ነገር ግን ሙዚቃ ሊሰሩ አይደል እንዴ ቆዩት ኢትዮጵያ ሪዝኑ እሱ ሌላ ሪዝን ነው ምንም እያልኩ ያሉት ከመጀመሪያ ስለጨፈ ነበር ማስመሰል ዴዚ በግልጽ አድርጌ ልንገርህ እናቷን ዲስሪስፔክት ማድረግ አትፈልግም በግልጽ አድርጌ ልንገርህ ማለት ነው ማርያም እናቷን ስታወራ ስትሰማት ልንገርህ ይሆን ማለት ከመጀመሪያው እስከ መጨረሻው ስለ ፕሮጀክት እና ስለ ፕሮሞሽን ብቻ ነው እያወራች ነበር ምንም ዴዚን የሚጠቅም ነገር አላወራችም ምንም ነገር ማለት ነው ገባካ ፕሮሞሽን የምትሰራው የነበረው ዴዚ ማንድ ብርም አልተቀበለችም እሱክ እናቷን አሳድጋጃት ልትወሰደው ስለሱ ምንም አያገባኝም ገባካ የቤትን ገበና ግን ቤት ነው የሚተው ሶሻል ሚዲያ ላይ አይወጣም እናቴ ሆነ የጀመረችው ሶሻል ገበናውን ወደ ሶሻል ሚዲያ ማውጣት ኢቭን የእናቴ ፎቶ ዘቅዝቃ እንድትሰደብ እናቴን ያደረገቻት እሷ ነች ግሩፕ ሰብስባ ማለት ነው ቆይ አንተ ያልገባኝ ነገር በእናትና በልጅ መካከል ዋዩን ባዶንጌሪ እሱን ያልገባኝ ነው እንዴ ቮይስ አለ እኮ ልላክልህ ይማኛ እንዴ እኔ ፕሪዮ አምሃራ ነኝ እሱ ትግራዋይ ነው እኔ ያሉ ደግሞ ትግራዋይን አታገቢም እያለቻት እኮ ቪዲዮ አለ እቺ ልጅ እኮ ልንገርህ ይማኛ እኔ ብዙ ቤተሰቦችን አውቃለሁ ገባካ አይደለም ከሁለት ብሔርም ከሌላም ሆኖ ከአንድ ብሔርም ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ እኔናቺ ዴዚ ተዋደናል ተፋቅረናል ማለት ደግሞ ነገ አብረን ልንሆን እንችላለን ላንሆን እንችላለን ብዙ ነገሮች ሊፈጠሩ ይችላሉ የግድ ከኔ ጋር ትጋባ ማለት እኮ አይደለም ገባ እቺ ልጅ ግን አእምሯ ዳሜጅ ሆኗል ይሄ ብቻ ነው እያልኩኝ አሉት በአንተ ጉዳይ ብቻ አይደል እንደ ነገር የተፈጠረው ከድሮ ጀምሮ ኦኬ you know the reason why እኔ ማልስማማው ካንተ ጋር እኔ ቤት ሆነው በደንብ መተው ፈታ ብለው ሲጫወቱ አቃቸዋል የ2024 ብራንድ ኒው ካር የምትነዳና ዴዚ አቢዩዝ የሚደረግ ሰው እንደዛ አይነት መኪና ተገዝቶ አይሰጠውም ብሮ ደግሞ ይሄን ድሪም ያመጣችው ዴዚ ናት ዴዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቄር ነው ያለችው በዴዚ ሀሳብ ነው እናቷ አብራት ሄደችው ኢትዮጵያ you should understand that ስለዚህ አንዳንድ ቦታ ስትሄድ አቢዩዝ ስለሚያደርጓት እቤት በብዛት እንውላለን አለች it's okay ልንገርህ እሷ ስለዚህ በእናትና በልጅ መካከል እኔ እሻላለሁ እያልክ እኮ ነው አንተ እሻላለሁ አይደለም ለምንድን ነው ያላልኩትን ወሬ ያወራች የራሴን ነገር መልስ ሰጥ ደግሞ አንድ ነገር ማለት ነው አንተ የምትወዳት ከሆነ ዴዚ you know you should just later
የምታፈቅራት ከሆነ አንተ ለመምጣት ያለበት she doesn't have to come Wait, just Galila, please. Just let him talk, please. ይቻልሽ እባክሽ ስለማይገባሽኛ ህይወት ላይ ያለችው ትክክለኛ ጥያቄ ነው። ገሊላ ያልገባሽ ነገር አለ አንዳንድኛ ጋር ለማለት ፈልጌ ነው። ሶሪ በጣም ይቅርታል። ገባካ? እኔ ስለ ዴዚ እና ስለ እናቷ ላስረዳ እዚህ አይደለም የመጣሁት። ገባ? እናቷ ስለሆነች እሷ ልትደብቅላትም ትችላለች፣ ሙሉ ነገርም ማውጣት ትችላለች። ምክንያቱም ሙሉ ፕሩፍ አላት ልጅቱ ከልጅነቷን ጀምሮ ማለት ነው። ስለሱን የመነመናገር ወይ ልጠይቅህ፣ አንተ ነህ ወደ ፈረንሳይ የምትወስዳ? በአንተ ትኬት ገዝተላት ነው? አንተ ሆቴል ከፍለላት ነው ወይስ በራሷ ነው? እስቲ ንገረኝ። This is the thing. This is nobody's business. That's what I'm saying. Like, ዮኒ ማኛ ልንገርህ፣ ይሄን እየጠየቅኩት ነው። ልጎዳይ ሳይሆን ልጠቅምሽ ነው። ከገባሽ አንተን የምታደርገው ይሄን don't explain yourself. የመጀመሪያውን ነገር ልጨርስና ወደዛ ሄድልሃለሁ። እሺ ገባህ? ያ አንዴ ባካችሁ አትደውሉ። ያ እኔ ልንገርህ፣ እችን ልጅ እዛው ልጅ ታጠገብ ነች፣ ጠይቃት ትችላለህ። እኔ አስረግዢ እንደዚህ እናቴም ለራሱ ሁሉም ያለኝ በሪከርድ ምናምን ትላለች ሁሉ ጊዜ። ገባ?